ኤስቶኒያ ከወንዶች ይልቅ ብዙ ሴቶች ያሏት ሀገር መሆኑን ያውቃሉ? ይህ ብቻ አይደለም፣ ዓለም ላይ ብዙ ያላገቡ ሴቶች ያሉባት ሀገር ጭምር ናት። ይህ ማጋነን ሳይሆን እውነተኛ የህዝብ ቁጥር አለመመጣጠን ሲሆን ሀገሪቱ ራሷ ጉዳዩን እንደ ማህበራዊ አደጋ እስከ ማየት ደርሳለች። እግር ቀንቷችሁ እዚህ ሀገር ብትገኙ መንገድ ላይ ስትራመዱ፣ ወደ ካፌዎች ስትሄዱ፣ ቡና ቤቶች ስትገቡ እንግዳ የሆነ ነገር ማስተዋላችሁ አይቀርም። ሴቶች በጀማ ተቀምጠው በሴቶች የተሞሉ ጠረጴዛዎች፣ ነገር ግን በአካባቢው ምንም ወንድ አይታይም። ማንም የማይመልሰው ጥያቄ ግን የኤስቶኒያ ወንዶች የት ገቡ ነው። ይበለውና ውልደታችሁ እዚህ ሀገር ቢሆን ለቅሶ እንኳን በቅጡ አልቅሳችሁ ሳጨርሱ ነው የዲጂታል ቁጥር የምትሰጣችሁ። እዚህ ሀገር ታክስ የሚከፈለው ኦንላይን ነው። ሀገር አቀፍ ምርጫ የሚደረገው በኦንላይን ነው። ትምህርት ቤቶች ኦንላይን ናቸው። የፍትህ ስርዓቷም የሚዘወረው ኦንላይን ነው። የዚች ሀገር ዜጋ መሆን ብትፈልጉ ሀገሪቱን መጎብኘት ሳይጠበቅባችሁ የኢ-ዜግነት የምታገኙት በኦንላይን ነው። ከዚህም በላይ የዚች ሀገር የኪንደርጋርተን ልጆች ስለ ኮዲንግ እና ሮቦቲክ የሚማሩት በኦንላይን ነው። ኢንተርኔት ልክ እንደ ኦክሲጅን የሰው ልጅ መሰረታዊ መብት ነው ተብሎ በህግ የታወጀበት፣ ዋይፋይ የሌለበት ቦታ ከገሃነም ይቆጠራል የምትል አስገራሚ ሀገር ናት። እስቲ ያስቡት፣ እኛ ሀገር ለአንድ ጉዳይ ቀበሌ ብንሄድ ሲስተም የለም፣ ነገ ተመለስ የሚል ቃል የዘውትር ዜማችን ሲሆን እዚች ነጥብ የምታከል ሀገር ግን ሲስተም የለም ብሎ ነገር የለም። ሲጀመር ሀገሪቱን ራሱ የሚያስተዳድራት ሲስተም ነው። ከምንም በላይ የዚች ሀገር ዜጎች ስለ ኦንላይን ደህንነት የሚያስቡት ነገር የላቸውም። ምክንያቱም ሀገሪቱ መረጃን በሚስጥር በመያዝ የተዋጣላት ቋጣሪ ናት። በዚህ ኢንተርኔት በፍጥነት እያደገ ባለበት ዘመን ምርጫው ግልጽ ነው። ኢንተርኔትን በስፋት እየተገበሩ ያሉ ሀገራቶች መጪውን ጊዜ ያሸንፋሉ። ከዚህ በተቃራኒ እየኖሩ ያሉ ሀገራቶች ደግሞ በእርግጥ ወደ ኋላ ይቀራሉ። እንኳን በቴክኖሎጂ የረቀቀችውና በዓለማችን ላይ ኢንተርኔት የሰው ልጅ መሰረታዊ መብት ነው ብላ ወዳወጀችው ድንቅ ሀገር ኤስቶኒያ መጣችሁ። ኤስቶኒያ በሰሜን አውሮፓ ምስራቃዊ ባልቲክ ባህር ዳርቻ ላይ ስትገኝ ከሰሜን ፊንላንድ ጋር በፊንላንዲያ ባህረ ሰላጤ፣ በምዕራብ ስዊድን፣ በምስራቅ ከራሻ ጋር ትዋሰናለች። የዚች ሀገር ህዝብ 1.3 ሚሊዮን ብቻ፣ ማለትም ከአዲስ አበባ ህዝብ እጅጉ ያነሰ ህዝብ ያላት፣ ነገር ግን በዲጂታል ቴክኖሎጂ ትምህርትና ዲሞክራሲ ሁሉን ነገር ቀይራ ዛሬ ዲጂታል ሪፐብሊክ በመባል ትጠራለች። ኤስቶኒያ ፍጹም የተለየች ሀገር ነች። ፈጣሪ ሲሰጥ በሰፊ ነው እንደሚባለው ሀገሪቱ ከ2000 በላይ ውብ ደሴቶች አሏት። ከግማሽ በላይ የሚሆነው መሬቷም በደን የተሸፈነ ሲሆን ሀገሪቱ እጅግ ጠፍጣፋ ከመሆኗ የተነሳ ከፍተኛ ተራራ ተብሎ የሚጠራው ቦታ 318 ሜትር ብቻ ነው። ይህ ማለት የአዲስ አበባው እንጦጦ በኤስቶኒያ እንደ ሰማይ ጠቀስ ህንፃ ይቆጠራል ማለት ነው። በዚች ሀገር በወንድና በሴት መካከል ያለው ሰፊ የቁጥር ልዩነት ብቻ ሳይሆን ሴቶች የሚያደርጉትን አለባበስና ባህሪያቸውን ጭምር የሚቀይር ነው። የወንዶች እጥረት የመጣው ከተለያዩ ምክንያቶች ነው። በወንዶች ዘንድ ያለው ዝቅተኛ የመኖር ተስፋ ወይም ላይፍ ኤክስፔክተንሲ ሴቶች ከወንዶች በአማካይ 10 ዓመት በላይ የሚኖሩባት ሀገር ናት። ከዚህም በላይ ወንዶች ወደ ሀብታም የአውሮፓ ሀገራት በመሰደድ ይታወቃሉ። በዚህም ምክንያት ለእያንዳንዱ 100 ወንዶች ወደ 120 የሚጠጉ ሴቶች አሉ። የኤስቶኒያ ሴቶች በመላው አውሮፓ ውብ፣ ብልህና በከፍተኛ ሁኔታ ራሳቸውን የቻሉ በመሆናቸው ይታወቃሉ። ከምንም በላይ ግን ሀገሪቱ የምትታወቀው ብዙዎቹ ታዋቂ የዓለም ሞዴሎች ከኤስቶኒያ የመጡ በመሆናቸው ነው።
ኤስቶኒያ በዓለም ላይ እጅግ አስቂኝና እንግዳ ልማዶች የሚዘወተሩባት ሀገር ናት። የሚስት መሸከም ውድድር ዋይፍ ኬሪንግ ወርልድ ሻምፒዮን በተባለው የዓለም አቀፍ ጨዋታ ላይ ለዓመታት የበላይነቱን የያዙ ድንቅ የባል ኩሊዎች ያሉባት ሀገር ናት። የሚገርመው ነገር ወንዶቹ ሚስቶቻቸውን በትከሻቸው ላይ ቁልቁል ዘግዝቀው ጭንቅላታቸውን ወደ መሬት እንዲጠለጠል አድርገው በጭቃና በውሃ የተሞሉ መሰናክሎችን እየዘለሉ በሩጫ ውድድራቸው ከመታወቃቸው የተነሳ የዚህ አያያዝ ስልት በዓለም ላይ በኢስቶኒያን ኬሪንግ ተብሎ በስማቸው ነው የሚጠራው። ሌላው የዚች ሀገር ሰዎች እብደታቸው የሚገለጥበት የስፖርት አይነት ኪኪንግ በመባል የሚታወቀው ነው። ይህ ስፖርት ሰዎች ሰንሰለቱ እጅግ ረዥም በሆነ የብረት መወዣወዣ ላይ ቆመው ራሳቸውን ሙሉ በሙሉ 360 ዲግሪ ቁልቁል እየገለበጡ የሚሽከረከሩበት እውነተኛ የልብ ትርታን የሚያቆም ስፖርት ነው። በእነዚህ ያልተለመዱ የስፖርት አይነቶች ተገርማችሁ ሳታበቁ በየዓመቱ በክረምት በረዶ ላይ እየሮጡ ከተለያዩ ከ30 በላይ ከሚሆኑ ሞቅ ያሉ የሳውና ቤቶች ውስጥ ገብቶ የመውጣት የሳውና ማራቶን ውድድር ያሳዩናል። በካርታ ላይ ስትፈልጓት በአይን ማይክሮስኮፕ ልታስፈልጋችሁ ትችላለች። በዓለም የቴክኖሎጂ መድረክ ላይ ያላት ጉልበት ግን ልክ እንደ ዳሸን ተራራ የገዘፈ ነው። ኤስቶኒያ ከሶቪየት ህብረት ስር ወጥታ ነፃነቷን ያገኘችው በቅርቡ በ1991 ነው። በወቅቱ ሀገሪቱ ነፃ ስትወጣ ካዝናዋ ባዶ፣ ህዝቧም በድህነት የሚማቅቅ ነበር። ከ70 በመቶ በላይ የሚሆነው ህዝብ ምንም አይነት ሃይማኖት የለኝም አያስፈልገኝም ብሎ በኩራት የሚመልስ ህዝብ ነው። በአብዛኛው ሀገር ቤተክርስቲያን ወይንም መስጊድ በሰዎች ሲሞላ፣ እዚህ ሀገር ግን የድሮ ታሪካዊ ካቴድራሎች ወደ ኮንሰርት አዳራሽ፣ ወደ ቢራ መጠጫ ወይም ወደ ሙዚየምነት ተቀይሮ ብታዩ በፍጹም እንዳትገረሙ። ነገሩን ይበልጥ እንግዳና አስገራሚ የሚያደርገው የዚች ሀገር ዜጎች መደበኛውን ሃይማኖት አይቀበሉ እንጂ ጨርሶ ባዶችን የተቀመጡ ሰዎች አይደሉም። አብዛኞቹ ፈጣሪ እንዳለ ባያምኑም በተፈጥሮ ውስጥ ያለ ሚስጥራዊ ኃይል ላይ ግን ከፍተኛ እምነት አላቸው። ልክ እንደ ጥንቱ አባቶቻችን በዛፎች በድንጋዮችና በጫካ ውስጥ የሚኖሩ መናፍስት አለ ብለው ያምናሉ። ጫካ ውስጥ ገብተው ትልልቅ ዛፎችን ማቀፍ፣ ማዋራትና ከነሱ ጉልበት ማግኘት ለኤስቶኒያውያን መደበኛ የቅዳሜና እሁድ ፕሮግራማቸው ነው። ከዚህም በላይ ታራውስክና ማውስክ የሚባሉ ጥንታዊ የተፈጥሮ አምልኮችን ዛሬም ድረስ በየጫካው ውስጥ የሚያስቀጥሉ ቡድኖች አላቸው። ዛሬ ላይ የዚች ሀገር ዜጎች ቴክኖሎጂን በሰፊው እየተጠቀሙ በዓለም ፈጣኑን ኢንተርኔት እያጣጣሙ፣ በሌላ በኩል ደግሞ ጫካ ውስጥ ዛፍ እያቀፉ የሚኖሩ ድንቅና እንግዳ የሆኑ ህዝቦች ናቸው። የኢስቶኒያ ስፋቷ 45000 ካሬ ኪሎ ሜትር ብቻ ሲሆን ከኢትዮጵያ ክልሎች ከሐረሪ ክልል ጀምሮ ከብዙዎቹ ያነሰ ስፋት ነው ያለው። ኤስቶኒያ አስደማሚ የሆነ ታሪክ ያላት ሀገር ናት። ቢያንስ ከ5000 ዓመት በፊት ሰዎች ዛሬ ኤስቶኒያ ተብሎ በሚጠራው ቦታ ይኖሩ ነበር። ጥንታዊ ኤስቶናውያን ካሁኑ ከፊንላንድኛ ጋር የሚመሳሰል ቋንቋ የሚናገሩ ነበሩ። በታሪክ ለዘመናት የተለያዩ የውጭ ኃይሎች ጀርመናውያን፣ ዴንማርካውያን፣ ራሽያና ሌሎችም ኤስቶኒያ ላይ ነግሰዋል። በ1918 የራሻን ቀዮች አብዮት ተከትሎ ኤስቶኒያ ነፃነቷን በማወጅ ለሚቀጥሉት 22 ዓመታት ነፃ ሀገር በመሆን ሕጋቸውን አርቅቀው ትምህርት ቤታቸውን ገንብተው ዩኒቨርሲቲያቸውን አንጸው የኤስቶኒያን ህልም ቢጀምሩም በ1940 በሁለተኛው የዓለም ጦርነት ጊዜ የናዚና የሶቪየት ህብረትን ስምምነት ተከትሎ ኤስቶኒያ የሶቪየት አካል ሆናለች። በዚህም ለሚቀጥሉት 50 ዓመታት ሀገሪቱ የሶቪየት አካል ሆና በቀጠለችባቸው ዓመታት ሁሉ ቋንቋቸውን፣ ዘፈናቸውን፣ ህልማቸውን ማድረሱም ነበር። በዚህ ሁሉ ጊዜም ኤስቶኒያውያን የዘፈን አብዮት በሰፊው ዘ ሲንጊንግ ሪቮሉሽን ተብሎ የሚጠራውን አብዮት ያደርጉ ነበር። በዚህም ዓለምን ባስደነቀ አብዮት ጦር ሳይነሱ ዘፈን ዘፈኑ። ዘፈናቸውን ዘፍነውም ከሶቪየት ነፃ ወጡ። በ1991 ከሶቪየት ህብረት ነፃነቷን ካወጀች በኋላ ኤስቶኒያ ዛሬ ላይ ካሉ የበለጸጉ ሀገራት ጋር ስትነጻጸር በአጭር ጊዜ ውስጥ ያመጣችው የኢኮኖሚ ታምር አጀብ የሚያስብል ነው። እንደኛ ሀገር ላሉ ለአንድ ተራ ጉዳይ
ቢሮክራሲው የወረቀት ክምርና ዛሬ ሲስተም የለም ነገ ተመለስ የሚለው ሰበብ ለሚያንገላታቸው ከባህላዊ አሰራሮች በተቃራኒ ኤስቶኒያ 99% የመንግስትና የንግድ አገልግሎቷን በዲጂታል ኢስቶኒያ ሲስተም ላይ በመገንባቷ በየዓመቱ የቢሮክራሲ ወጪን በማስቀረት በሚሊዮን የሚቆጠሩ ዩሮ ማዳን እንችላለች። ዛሬ ላይ የአንድ ኤስቶኒያዊ ዜጋ የነፍስ ወከፍ ገቢ በዓመት ወደ $30,000 ደርሷል። ይህን ቁጥር ይዘን ወደ ሀገራችን ስንመጣ የሀገራችን 1,000 ብቻ መሆኑን ከግምታችን ውስጥ ካስገባን ልዩነቱ ከ30 እጥፍ በላይ ነው። የኤስቶኒያ ዋና የኢኮኖሚ ዘርፎቿ ቴክኖሎጂ ቁጥር አንዱን ሲይዝ፣ የማምረቻ ዘርፉ፣ ቱሪዝም፣ ወደብ ላይ የሚደረጉ የዕቃ ዝውውሮችና ግብርና የተቀሩትን ደረጃ ይዛሉ። ዛሬ ላይ የኤስቶኒያ ኢኮኖሚ ዓለም ላይ በፍጥነት እያደጉ ካሉ ኢኮኖሚ አንዱ ነው።